ሰላም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ቆንጆ ቆይታ ነው የሚኖረን ማለት ነው። በዚህ ቆይታችን እንግዲህ ብዙ ነገሮችን እንደምታተርፉበት ብዙ ነገሮችን እንደምትማሩበትም ተስፋ አደርጋለሁ ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግን ቤተሰብ ነው ለማለት እወዳለሁ ማለት ነው። ዛሬ እንግዲህ የምንወያይበት ርዕሳችን በህይወታችን ውስጥ ትልልቅ ነገሮች አሉ፣ በህይወታችን ውስጥ ደግሞ እጅግ ብዙ አጋጣሚዎችም አሉ ማለት ነው። ዛሬ እንግዲህ በህይወታችን ትልቁ ኪሳራ የሚባለው ምንድነው? እንደውም በህይወታችን ውስጥ ያሉ ትልልቅ ኪሳራዎችስ እነማን ናቸው የሚሉትን አራት ፖይንቶችን ማንስተን በደንብ የምንወያይ ነው የሚሆነው ማለት ነው። እናንተም ይህንን በደንብ እስከመጨረሻው ድረስ አዳምጣችሁ ትልልቅ የህይወት ኪሳራ የሚባሉት እነማን ናቸው፣ እነዚህንስ ኪሳራዎች እንዴት እንታደጋቸው፣ አሁን ላይ ስለ እነዚህ ነገሮችን ለማዳን ወይም ደግሞ ከነዚህ ኪሳራዎችስ ለመዳን ራሳችን ላይ ምን ነገሮችን ብንተገብር እነዚህ ነገሮችስ እንለውጣቸዋለን የሚሉትን ነገሮችን በደንብ የምንወያይበት ይሆናል ማለት ነው። ስለዚህ ይህንን ትምህርት እስከመጨረሻው ድረስ አዳምጡ። ብዙ ነገሮችን ታተርፉበታላችሁ፣ ብዙ ነገሮችን ትማሩበታላችሁ። እንዲሁም ደግሞ እስካሁን በህይወታችሁ እነዚህ ነገሮች እያደረጋችሁ ወይም ደግሞ እነዚህ ነገሮች ላይ ጊዜያችሁን እያጠፋችሁና ህይወታችሁ ባዶ ሆኖም ከሆነ በእነዚህ ነገሮች ይስተካከላል ማለት ነው። እስከመጨረሻው ድረስ አዳምጡት ለማለት እወዳለሁኝ። እንግዲህ እንዳልኳችሁ ዛሬ የምንማማርበት ዋናው ርዕስ እንግዲህ በህይወታችን ውስጥ ትልቁ ኪሳራ የሚባለው ነገር ምንድነው? የመጀመሪያው እንግዲህ ኪሳራ ማለት ምን ማለት ነው የሚለውን ነው የምናየው ማለት ነው። ኪሳራ ማለት እንግዲህ አንድ ሰው በህይወቱ በርካታ ኪሳራዎች ያጋጥሙታል። የቢዝነስ ኪሳራ ሊሆን ይችላል፣ በትምህርቱ ስኬታማ ያለመሆን ይችላል ማለት ነው። እንዲሁም ደግሞ በቤተሰብ ውስጥም ስኬታማ ቤተሰብ ያለመመስረትም ሊሆን ይችላል ማለት ነው። በተለያዩ ህይወት ዘርፎቻችን በርካታ ኪሳራዎች ሊገጥሙን ይችላሉ ማለት ነው። ኪሳራ ሲባል እንግዲህ እንዳጠቃላይ እነዚህ ነገሮች ያጠቃልላል ማለት ነው። ዛሬ ግን የምናየው ከነዚህ ውጪ የሆኑና እንዲሁም ደግሞ ህይወታችንን ባዶ ለሚያደርጉ እጅግ አንገብጋቢ ኪሳራዎች ነው ማለት ነው የምናነሳው። የህይወት ትልቅ ኪሳራ የሚባሉት በቢዝነስ መክሰር፣ በቤተሰብ ወይም ስኬታማ አለመሆን አለያም ደግሞ በሌሎች ዘርፎችም ውስጥ ስኬታማ አለመሆን አይደለም ትልቁ የህይወት ኪሳራ የሚባለው ማለት ነው። ዛሬ እንዳልኳችሁ ለየት ያለ ነው ማለት ነው። በህይወታችሁ ብዙ ነገሮችን ልታከሙበት፣ ብዙ ኪሳራዎቻችሁን ልጠግኑበት የምትችሉትን ትምህርት ዛሬ የምታገኙ ነው ማለት ነው። አብራችሁን ይቆዩ። ዛሬ እንዳልኳችሁ ስለነዚህ ኪሳራዎች አናወራም። እንዳልኳችሁ በህይወታችን ውስጥም ትልልቅ ኪሳራ ከሚባሉት ውስጥ እንግዲህ አራቱን አንስተን የምንወያየው ነው ማለት ነው። የመጀመሪያው እንግዲህ በህይወታችን ውስጥ ትልቁ ኪሳራ ወይም ደግሞ ህይወታችንን እስከመጨረሻው ባዶ ሊያደርግ የሚችለው ነገር ምንድነው ካላችሁኝ ጸጸት ነው ማለት ነው። የሰው ልጅ ሲጸጸት ብዙ ነገሮችን ሉዝ ያደርጋል ማለት ነው። በህይወት ትልቁ ኪሳራ ወደኋላ ተመልሶ ላለፈ ነገር መጸጸት ነው ማለት ነው። ብዙዎቻችን ከባለፈው ከመማር ይልቅም አሁንም የባለፈውን ነገር እያነሳን መጸጸትን እንወዳለን፣ መጸጸትን እናዘወትራለን ማለት ነው። ይህ ደግሞ ትልቅ የህይወት ኪሳራ ማለት ነው። ይህ ደግሞ በህይወታችን ትልቅ የስኬት እንቅፋት ነው ማለት ነው። ለምን ካላችሁኝ አንድ ሰው ስለ ጸጸት ወይም ደግሞ ስላሳለፈው ጊዜ አሁንም እያሰበ ከሆነ ወደፊት ስለሚመጣው ወይም ደግሞ ወደፊት ስለሚያገኘው ነገር የሚያስብበት ጊዜ የለውም ማለት ነው። ወይም ደግሞ ፎርካስቱን በስርዓት ሊሰራ አይችልም ማለት ነው። ፎርካስቱን አንድ ሰው በደንብ ካላየ፣ ፎርዋርድ ካላደረገ፣ አሻግሮ ማየት ካልቻለ ደግሞ ነገ ላይ ለሚገጥሙት ነገሮች እንዲሁም ደግሞ ለሚያገኛቸው ነገሮች ለማጋፈጥም ዝግጁ አይደለም ማለት ነው። በዚህ ምክንያትም ኤነርጂ ያጣል ማለት ነው። ወይም ደግሞ ኃይሉ ይሟጠጣል፣ ባዶ ይሆናል ማለት ነው። ጸጸት አንዱና ትልቁ የህይወት የመጀመሪያው ትልቁ ኪሳራ ነው ማለት ነው። በህይወታችን ውስጥ የማንጸጸት ከሆነ ትናንትን እንዲህ ቢሆን ኑሮ፣ እንዲህ ብናደርግ ኑሮ፣ ይህንን ብናገኝ ኑሮ፣ ይህንን ባናጣው ኑሮ እያልን ያንን ስናወጣ ስናወርድ የምንውል ከሆነ ይህ እንግዲህ በህይወታችን ትልቁ ኪሳራ ነው የሚሆነው ማለት ነው። ነገር ግን ትናንትን የመርሳት ትልቅ ትምህርት ሊኖረን ይገባል ማለት ነው። በህይወታችን ውስጥ ጸጸት የሚባለውን ነገር ስናስወግድ አንድ እርምጃ ወደፊት እንራመዳለን ማለት ነው። እንዳልኳችሁ በህይወታችን የመጀመሪያውና ትልቁ ኪሳራ የሚባለው ማለትም ጸጸት ነው ማለት ነው። አንድ ሰው ሲጸጸት ብዙ ነገሮችን ሉዝ ያደርጋል። ወደኋላ ተመልሶ እንዳልኳችሁ ብዙ ነገሮችን ሲያወጣ ሲያወርድና እንዲሁም ደግሞ ለማስተካከል ሲሞክር ወደፊት ሊያገኝ የሚችለውን ነገር ስለሚያ ማለት ነው። ጸጸትን ወደኋላ አትመለሱበት ወይም ደግሞ ወደኋላ ማየቱን ትታችሁ ወደፊት ለመራመድ አሁን ራሳችሁን ካዘጋጃችሁ እመኑኝ ትልቁን የህይወት ኪሳራ ተሻግራችኋል ማለት ነው። ባዶነቱን አልፋችኋል ማለት ነው።
ሌላው እንግዲህ በሁለተኛ ደረጃ የምናየው ምንድነው ካላችሁኝ ትልቁ የህይወት ኪሳራ እንግዲህ ምሬት ነው ማለት ነው። ብዙዎቻችን ለምንድነው የምናማርረው? አማራሪዎች ነን ማለት ነው። ብዙ ሰው ፖዚቲቭ ነገሮችም ደግሞ አዎንታዊ ነገሮችን ከማውራት ይልቅ አሉታዊ ነገሮችን ማውራት ይቀልናል ማለት ነው። እነዚህ በህይወታችን ውስጥ ትልልቅ ነገሮችን ሉዝ የሚያስደርጉ ነገሮች ናቸው እያችኋለሁ እንዳልኳችሁ። እንግዲህ አዎንታዊ አሳሰብ ከሌለን አሁንም በህይወታችን ውስጥ ትልቅ ኪሳራዎችን እያስተናገደ ነው የምንቀጥለው ማለት ነው። ምን ጊዜም ቢሆን ሰው የሚበላው የአፉን ፍሬ ነው ይባላል አይደለ? ሁላችንም የአፋችንን ፍሬ ስለምንበላ ማለት ነው። ማማረር በህይወታችን ውስጥ ትልቁና ትልቁ ኪሳራ ነው ማለት ነው። ማማረር ማለት እንግዲህ አስቡት፣ ብዙ ነገሮችን አይታችሁ ከሆነ ባማራችሁ ቁጥር ለምታማሩት ነገር ሌላ የምታማሩበት ነገር ይጨመራል እንጂ የተሻለ ነገር አይገኝም ማለት ነው። በማማረር ውስጥ ምንም ነገር አይገኝም ማለት ነው። እንዳልኳችሁ አሉታዊ ሐሳቦች አሁንም ሲደጋገሙ ውጤታቸው አሉታዊ ነገር ነው የሚሆነው ማለት ነው። በህይወታችን ውስጥ ትልልቅ ስኬቶችን ለማምጣትና እንዲሁም የተሻለ ነገር ለማግኘት በህይወታችን ውስጥ አዲስ ምዕራፍ ለመጀመር ወይም ደግሞ እንዳልኳችሁ ህይወታችን በባዶነት እንዳይሞላ እነዚህ ነገሮች የምናስተካክልበት ትልቁ ነገር አዎንታዊ አሳሰብ ነው ማለት ነው። ምሬትን ማስወገድ ከቻለን በህይወታችን አዲስ ነገርን ማግኘት፣ አዲስ ነገርን ማስተናገድ፣ በህይወታችን ብዙ ነገሮችን ለመቀበል ዝግጁ ነን ማለት ነው። ያ ማለት ምን ማለት ነው? ትናንት ያሳለፍናቸውን መጥፎ ሐሳቦች እያወጣን እያወረድን እያማረረን ከሆነ ነገ ላይ እንዳልኳችሁ ደስተኛ የሆኑ ጥሩ ሐሳቦች ቢመጡ እንኳን ለመቀበል እኛ ዝግጁ አይደለንም ማለት ነው። እንዳልኳችሁ ምንጊዜም አዎንታዊ ነገሮችን ማሰብ፣ ትናንት ያልተሳካው አሁን ለኔ ስላልሆነ ነው፣ ለኔ ስላልተፈቀደ ነው፣ ወይም ደግሞ ለነገ ትልቅ ነገርን እያሳየኝ ትልቅ ነገርን እያስተማረኝ ነው ማለት መልመድ አለብን ማለት ነው። ትናንትና ያንን ነገር ያጣሁት በምንድነው የሚሉትን ነገሮችን በደንብ ማየት ያስፈልጋል ማለት ነው። ትናንትናን ማማረር አይደለም፣ ከትናንትና መማር ነው የሚያስፈልገው። እንዳልኳችሁ ፖዚቲቭ የሆኑ ነገሮችን ማሰብ፣ ጥሩ ነገሮችን ማሰብ ያስፈልጋል ማለት ነው። መጥፎ ነገሮችን ባሰብን ቁጥር ወደኛ የሚመጡት መጥፎ ነገሮች ናቸው ማለት ነው። ጥሩ ነገሮችን እያሰብን በሄድን ቁጥር ግን የትኛውም ችግር ውስጥ የትኛውም አዝቅት ውስጥ የትኛውም ውድቀት ውስጥ ብንሆንም እንኳን እኛ የጣርን እየለፋን እስከሆነ ድረስም ጥሩ ነገር ካሰብን ጥሩ ነገሮች ወደኛ ይመጣሉ ማለት ነው። እንዳልኳችሁ ነው። በመጥፎ ሐሳቦች ውስጥ የምንሰራው ስራም ውስጥ ደስተኞች አይደለንም፣ ደካማ ነው የምንሆነው። ስለዚህ ነገ ላይ ደስተኛ የሚያደርገን ምንም ነገር ሊመጣ አይችልም ማለት ነው። ነገ ላይ ግን ጥሩ ነገር ደስተኛ ሊያደርገን የሚችል ነገር የሚመጣው ግን ማማረርን አጥፍተን ጥሩ ሐሳቦችን ስናስብ፣ አሉታዊ ሐሳቦችን ጥለን አዎንታዊ ሐሳቦችን ስናስቀድም ነው ማለት ነው። ምሬቱን እናስወግድ ለማለት እወዳለሁ። እዚህ ላይም እንግዲህ የህይወት ትልቁን ኪሳራ እንደምትማሩበት ተስፋ አደርጋለሁ ማለት ነው። ሌላው እንግዲህ በሶስተኛ ደረጃ የምናየው ደግሞ አታላይነት ነው ማለት ነው። ብዙዎቻችን ማንን እንደምናታልል ራሱ ሳናቅ አታላይ ሆነናል ማለት ነው። ማንን ነው የምናታልለው? ጊዜው እየሮጠ ነው፣ እኛ ምን እየሰራን ነው? እኔ ምን ሰዓት ተቀምጬ ነው? ጧት ቢሮ ስገባ ስንት ሰዓት ነበር? አሁን 6 ሰዓት ስወጣስ ምን እያረኩኝ ነበረ? ምን ሰርቼስ ዋልኩኝ? አሁንም ቲክቶክ ላይ ወይም ደግሞ ሌሎች ሶሻል ሚዲያዎች ላይ አፍጥጬ ነው ሙለው ወይስ ደግሞ ከሶሻል ሚዲያስ ላይ ካፈጠጥኩኝ ምን ነገሮችን አግኝቻለሁ? ምን ነገሮችን ተምሬያለሁ? ራሳችንን ማታለል ማቆም አለብን ማለት ነው። ወይም ደግሞ ኋላ ሰራዋለሁ የሚሉ ነገሮችን ማስወገድ መቻል አለብን ማለት ነው። የምንሰራው ስራ ላይ ስኬታማ ለመሆንና እንዳልኳችሁ በህይወታችን ትልቅ ኪሳራዎችን ላለማስተናገድ አታላይ መሆን የለብንም፣ አስመሳዮች መሆን የለብንም። ወይም ደግሞ ለራሳችን ኃላፊነት መውሰድ ይኖርብናል ማለት ነው። ራሳችንን ማታለል፣ ራሳችንን መሸወድ በኋላ ሰራዋለሁ ከዛ በኋላ ደግሞ ሳንሰራው እንቀራለን፣ በቃ ነገ ሰራዋለሁ ከዛ እያለን ቀናቶች ከዛ ሳምንታት እያልወራት እንዲሁም አመታት ይነጉዳሉ ማለት ነው። ለምንፈልገው ነገር አታላይነትን ማስወገድ ዋናውና ቁልፉ ሚና ነው ማለት ነው። እንዳልኳችሁ የህይወት ሶስተኛውና ትልቁ ኪሳራ ማታለል ነው። ራስን ማታለል አታላይነት ማለት ነው። ራሳችንን ማታለል ስናቆም የህይወታችንን ትልልቅ ግቦችና የህይወታችንን ትልቅ ስኬቶችም የምናስተናግድ ነው የሚሆነው ማለት ነው። በህይወታችን ውስጥ ትልልቅ ስኬቶችን ለማምጣትና በህይወታችን ትልልቅ የሚባሉት ነገሮች ለማሳካት አላማችን ወደፊት እንዲገፋ እንዲሁም ደግሞ እንዳልኳችሁ ራሳችንን ማታለል ማቆም መቻል አለብን ማለት ነው። ስንቶቻችንን የዛሬ ዓመት እንሰራዋለን ብለን ነገር ግን እስካሁን ሳንሰራቸው፣ እስኪ እቅዶቻችሁን ያቸው ብዙ ነገር ታቅዳላችሁ
አብዛኛው ሰው መስከረም ሲመጣ በዚህ አመት ይህን ነገር አሳካለሁ ግቤ ነው ምናምን ይልና ነገር ግን የግቡን 10% እንኳን ሳይሰራ አመቱ ያልቃል ማለት ነው። ራሳችንን ማታለል ማቆም ይኖርብናል። ለራሳችን ሲሪየስሊ የምንጠይቃቸው ጥያቄዎች ሊኖሩ ይገባል። ራሳችንን በደንብ ማየትና ራሳችንን መገምገም ያስፈልጋል ማለት ነው። ራሱን መገምገም ትልቁ የስኬት መንገድ ነው። እንዳልኳችሁ ትልቁ የህይወት ኪሳራ አንዱም ይሄ አታላይነት ነው ማለት ነው። ከአታላይነት ለመውጣት እንዳልኳችሁ ራስን መገምገም፣ ራስን ማየት፣ ራስን ሉዝ የሚያደርጉትን ነገሮች ደግሞ ማስወገድ፣ ያንን የአታላይነት መንስኤን ማስወገድ ያስፈልጋል ማለት ነው። ሌላውና እንግዲህ በአራተኛ ደረጃ የምናየው ትልቁ የህይወት ኪሳራ ይሄኛው ከሁሉም ኪሳራዎች በኔ በኩል ይበልጣል ባይነኝ ማለት ነው። ተቅበዝባዥነት ነው ማለት ነው። ተቅበዝባዥነት ምንድነው ለምትሉኝ ሰዎች እዛም የሆነ ሰንበዲ የሆነ ነገር ጥሩ ነው ሲላችሁ እዛ መሄድ ከዛ መመለስ ያኛው የማይሆኑ ስታገኙት ወደዚህ መምጣት አንድ ሰው አንድ ነገር ላይ ብቻ ነው ፎከስ ማድረግ ያለበት ማለት ነው። አንድ ነገር ላይ ሰራችሁ ሐሳቡ፣ እምነቱ፣ ብዙ ነገሩ ትኩረቱ አንድ ነገር ላይ ሲሆን ስኬታማ የመሆን እድል አለው ማለት ነው። ነገር ግን እዛም በሚል ቁጥር አንድ ሰው በህይወቱ ትልቁን የባዶነት ወይም ደግሞ ትልቁን የህይወት ኪሳራ እያስተናገደ ሉዝ እያደረገ ይሄዳል ማለት ነው። ለምን ካላችሁኝ ለምሳሌ ዛሬ የሸቀጥ ሱቅ ጥሩ ነው ከተባለ ሸቀጥ ሱቅ የሚከፍት ሰው ይኖራል። ከዛ ደግሞ ሬስቶራንት ጥሩ ነው ሲባል ወደ ሬስቶራንት ይሄዳል። እያለ ደግሞ ሌላ የመኪና ንግድ ቆንጆ ነው ሲባል ወደዛ፣ ሪል ስቴት ግንባታ፣ ኤቭሪቲንግ ኤቭሪ ትሬድ ኤቭሪ ንግድ ኤቭሪ ስራ የትኛውን ቦታ ላይ ይሄ ጥሩ ነው ሲባል የሚሄድ ሰው የሚቅበዘበዝ ሰው አንዱን ሳይዘው አንዱን ሳይጨብጠው ጊዜው እየሄደ እሱ ግን ስኬት ከሱ የራቀው እድሜው እየሄደ አስቡት ብዙ ነገሮቹ ሉዝ እያደረገ ነው የሚሄደው ማለት ነው። በህይወታችን ተቅበዝባዥነት ማስወገድና መጣል ያስፈልጋል ማለት ነው። ወደፊት ለመራመድ ወደፊት ብዙ ነገሮችን ለማግኘት እንዳልኳችሁ አንድ ነገር ላይ ትኩረት ማድረግ ለስኬት ዋናውና በህይወታችን ደግሞ ኪሳራዎችን እንዳናስተናግድ ትልቁን ሚና የሚጫወት ነው ማለት ነው። ለምን ተቅበዝባዥ የሆነ ሰው አሁን ላይ አስባችሁታል? እድሜው ዝም ብሎ ነው የሚያልፈው ማለት ነው። እዛም አስቡት። አንዱ ጋር ማድማት አይችልም፣ አንዱ ጋር በደንብ መስራት አይችልም፣ አንዱ ጋር በደንብ ፎከስ ማድረግ አይችልም። ያ ማለት እዛ ይጀምራል ይወጥናል። በደንብ አስቡት። አለት ላይ የቆመና አሸዋ ላይ የቆመ ቤት ብላችሁ በደንብ ሳሉት ማለት ነው። ያ ማለት ምን ያክል አሸዋ ላይ የቆመ ቤት አሸዋው ሲፍረከረክ ምን ያክል ሊወርቅ እንደሚችል ምን ያክል ጊዜያዊ እንደሆነ አስቡት። አለት ላይ የጸና በደንብ የጠነከረ ነው የሚሆነው ማለት ነው። እኛ የቱ ላይ ነን ያለ ነው? ተቅበዝባዦች ነን ወይስ ደግሞ እኛ አንድ አለቱ የጸናነን የሚለውን በደንብ ማየት ያስፈልጋል ማለት ነው። በህይወታችን ስኬታማ ለመሆን ባዶነትን ለማጥፋት እንዲሁም ደግሞ የህይወት ኪሳራዎችን ለመዳን እነዚህን አራት ነገሮች በደንብ ተግባራዊ ካደረጋችሁ እመኑኝ እነዚህ ነገሮች በህይወታችን ትልቁን ሚና የሚጫወቱት እንዲሁም ደግሞ አሁን ካለንበት ሁኔታ ጀምረን እንኳን እነዚህን ነገሮች ብናስተካክል ህይወታችን ራንደምሊ እንደሚቀየር ባለሙሉ እርግጠኛ ሆኜ ነው የምነግራችሁ። እነዚህን ነገሮች በተለይ እናስወግድ ለማለት እወዳለሁ። ተቅበዝባዥነት ትልቁ የህይወት ኪሳራ ነው። እዛም ማለቱን ትተን አንድ ቦታ ፎከስ ማድረግ ትልቅ ስኬት ያመጣል ማለት ነው። እነዚህን አራት የህይወት ኪሳራዎች እንዳልኳችሁ በእነዚህ መንገድ መታደግና እነዚህን የህይወት ኪሳራዎች ካሉባችሁ ወዲያውኑ አሁኑ አክሽን መውሰድ ያስፈልጋል ማለት ነው። ሁላችሁም በደንብ እነዚህ ነገሮች አክሽን መውሰድ ያስፈልጋል። እነዚህ ነገሮች ላይ ትኩረት ሰርቶ መስራትም ያስፈልጋል ማለት ነው። ሌሎች ጥያቄዎች ካሏችሁ መጠየቅም ትችላላችሁ ማለት ነው። ከዛ ውጭ ደግሞ እንግዲህ በግል ኮቺንግ ከፈለጋችሁ ከስር አድራሻ ያለላችሁ በሱ ደውላችሁ ማግኘት ትችላላችሁ። አሊያም ደግሞ በኮሜንት ሴክሽን ላይ መጻፍም ይቻላል ማለት ነው። መልካም ጊዜ እየተመኘውላችሁ በቀጣይ ደግሞ በአዲስ ቪዲዮ የምንገናኝ ይሆናል።